አታ አቤት ና ምንድነው ምንድነው እና ማን እንደሆነ ካታውቅም እንደ ተታውቃለሁ አታውቅም ነው ምንድነው ብታፈጥብ አላውቅም ያልኳት እንዴ ቦት ያርጋልሽ ቦት አላረኩም ማይራም በቃ ቤተሰብ ጋር ደውለህ ተሰናበት እንደ ምን ማለት ነው ልፈጽም ነው ማለት ምን ነው አፈን ሀበል እጀር ከትቼ እንደ ካልሲ ልገለብጥ እናቴ በርታ ያማን እንደ ልገለብጥ ነው ለምን አላረክም አረ አይ አረጋለሁ ለምን አላረክም ማይጸልይ ልበለው አታው እንጂ ስማ ሰነዝራለሁ ነው ሐሳብም ቢሆን ልቀቀኝ ቀጥናል ብለህ ከሆነ ማለት ነው ሐረቀም ቀጥኖ ነው ስንቱን የጣለው ያጋደመው ሐረቀ በለኝ ልቀቀኝ እንጂ እናተ ትሙት ማለት ነው አይደለም ኑሮና ቀውሳለ ባንድ ጥፊ አረጋለሁ ሻሳ እንደነ ማረጋው አላውቅም ያነ እንደነ ማረጋው ፕሮፋይል ላይ ቶሎ ብለህ ግባ ከዛ በኋላ እዛ ላይ ሊንክ ያለ ሊንኩን ንካ ቀጥታ ጨላሎ አዋርድ ምለው ለቀጥታ ገብተህ ቦት ሰሞን ኖት የበርተስ አንተ 5 ሚሊዮን እየታየ ቪዲዮ አለኝ እኮ ናላየው 570 ምናምን ሺህ እየታየ ላይክ ያለው ቪዲዮ አለኝ እኮ ኧረ እሺ አንተ እናት ጽንስ ልበል እንደ ኧረ ተው ምንም ማይን ላርግ አረጋለሁ ወዳይ እንደ ሙዝ ልላት እሺ እናት ያ ልቀቀኝ እንደ ቶሎ ትሄዳለህ ወይስ ልሂድብህ ኧረ እሄዳለሁ ሄደገዚያም እሺ አንተ ቆማልደ ቆስኮም አሎ ሸጋ ኤፍኤም ዘወትር ምልክታተላችሁ አድማጭ ነኝ አሁን ባላችሁ ሐሳብ ሊልሰጣችሁ ነው መስከረም ጠባ አለ አሁን ጓደኛ ለምንድን ነው በዚህ የሚጠባው ታመት ሁሌ ይጠባል ማጥባት አያድግም መስከረም በዚህ በተወደደ ጡት ምንድን ነው የሚጠባው አይጥባ በቃ አሁን እኮ አደገስ ትልቅ ሆነ በቃ ምንድን ነው አይጥባ እኔ እናቱን ማሳዘነችኝ እንደ ጠብቶ ገደለ ምግብ አይበላም መርዘ በላ አራ ይሄ ሼም ነው ሼም አለበት ይብላ መርዘ በላ ሁሉ ጊዜ ዘጉት አቤት ሌላ ነው ሌላ ቀልሽ ይደምቃል ሳቅሽ ይሞቃል ሌላ ነው ሌላ አይንሽ ሌላ ጥርስሽ ሌላ ጸጉርሽ ሌላ ውበት ሌላ ፍቅርሽ ሌላ ተረጋጊ እኔ እንደዚህ እንደ ወንድሜን ገደለው እንግዳ ቆጫ ማን ገደለው ድረስ አልመጣም በፍጹም ገብተሃል እኮ ቃለ መሐላ ዛብኛ ዱላ ምንድነው የሚለው እስር ቤት ነው ያላችሁት ይላል ካቦ ነኝ ይላል መከራ ይሻማ ቅሊንጦ ዲስኦርደር ካቦ ነኝ ታይኖር ታቦ ነለ ሆንክ አይደለም ካቦ ምን አርገን ይገባው ወንጀለኛ አይደለም ንጹህ ሰው ነኝ ነሽ አራሳው ጥሪ ማነው ስም ወንድሜን አትምታ ያስካለ ወንድም ነኝ ቆጫ ያለልኝ አስታቆርሽ ነው ስራ ምንድነው ካሜራማን ነኝ ግረዝኝ እዚህ ላይክ ይፈልጋል አስተምር ማር ከፈለክ ቶም ፊልም ስኩል ሄዳ አትማር 4 አመት የማሰልጠን ልምድ ያላቸው ተቋም ነው ቶም ህብረተሰቡ የተወደዱ ድቅ ፊልሞች ሰርተዋል ባለሙያም እኮ አፍርተዋል በዛ ላይ ለሶሻል ሚዲያ የሚሆን ቀረጻና ኤዲቲንግ ያስተምሩሃል ይሄን ነው ጣይቱ ሆቴል ቅጥር ግቢ ውስጥ ታገኛቸዋለህ ወይም በ0961 52 ላይ ታገኛቸዋለህ ዝገባ ላይ ናቸው ፍጠን እዚህ ቪዲዮ ከፍተኛ ላይክ ላገኛ ለ3 ሰው ኮሜንት ነፃ የትምህርት ዕድል ተዘጋጅቷል ዋስ ማን ነው የሚሆነኝ አባ ወይ ደህና ነህ አለኝ እዛ ጋር ስትመጣ ሰው ነበር እንዴ ማንም አላለም ምንም የለም በዚህ ጋርስ ማንም የለም ምንም የለም ወፍ የለም ፖሊስ ምናምን እዛ ጋር ኮሽታ አይፈጥርም ኧረ እዚህ ሰፈር ሰላም ሰፈር እኮ ነው ምንም የለም አልኩ እኮ ምን ሁሉ አደርቀኝ ሁሉ ፋይን ነው ኖርማል ነው ምንም የለም እዚህ ሰፈር ሰው መጥቶ እዚህ አካባቢ አይፈትሽማ ኧረ እዚህ ምንም አይተናናቅም እኛ ኖርማል ዝም ብለን አሁን እንደዚህ ስክሪንሾት ሳላረግ ያለን ገንዘብ ያውጣ መሀል ላይ አስገብቼ ስክሪንሾት ሳላረግ ያለን ገንዘብ አውጣ ወይ የምን ገንዘብ ያለን አውጣና አስረክበኛው ነው እኔ ሳልፈጽምልህ
ምን አድርጌ ነው ወንድሜ? ምን አድርጌ ምናምን አትበለኝ። ስማኝ ነው ፍሬሽ ለባነኝ በቃ ለበልባለሁ። ለብልባት ለብልባ እኔ ምን አደረኩኝ? ንገረኝ። እንካ ይኸው እንዲህ ቆልፌ ቁልፉን ትቼ ነው የምሄደው። እስፓካ ወንድ ነገ አትነቃም። ስማ አይሆን ያበላል ነው የምበላ። አንተ ኤሌክትሪክ ሲስተምን አለያያለሁ እኔ እኮ ለፕሮባ እየወጣሁ ነው። ሙከራ ስልጠና ላይ ነኝ። ፊት አታይም እንደ ለፕሮግራም ለምንም ይሁን አንተ የሚሰረክ ሰው ይሄ አትለፉኝ ፊት ላይ አንተ መጥተህ ሌላ ታሪክ ይቅርታ በቃ እኔ ለብነት ፕሮባ ላይ አንተ ራስህ ያለን አውጣም። ፕሮግራም ይሁን ፕሮፋም ይሁን ምንም አውጣ። የለኝም ነፍስ ይዘህ ነው ወደዚህ ወደዛ የምትንቀሳቀሰው? የለኝም ነፍስ የለኝም። ኦልሬዲ ሞቻለሁ እኮ። ስፓካ ወንድ ስማ፣ ከዚህ በኋላ ማለት ነው አይኔን ቅንድብን እየለያዩ እበላለሁ። አላወቀኝም። ሄደም ሉባንጃ ወንድ ተክሌ ማገገመ? አዎ ምን ልርዳ? መገገም ፈልጌ ነበር። ኦኬ ይቻላል። ከምን ነው የምታገገመው? የተለያዩ ነገሮች ናሉብኝ። አረ ልገግም በቃ። ኦኬ ይቻላል፣ ችግር የለውም። ክፍያ አለው። ክፍያ አለው? ስንት ነው ክፍያ? 50 ሺህ ብር ነው። 50 ሺህ ብር? አዎ 50 ሺህ ብር? አዎ ለመገገም? አዎ ምን ነው? አረ ገገማችሁ በጣም። ምን ትንሽ እኮ ነው መገገም ብዬ የምወጣው። አይ እንደዚህ እኮ አይደለም። እንደዚህ አይደለም? አዎ አረ ትንሽ አስተያየት። አይ የለም እንደዚህ። ስንት ወር ነው የምቆየው? 1 ወር። እሺ እኔ በ3 ቀን ቶሎ ነው ስገግም ማንም አይችልኝ። ገባ ግግም ከዛ ፍርግም። አይ አይቻልም። የለም እንዴ ደሞና ይተፋም እዚህ ናቸው እንዴ? አረ ማሲ አንተ ፍሬንዶች አሉ ችግር የለም። አይቻልም። አረ ይደብራ። አይቻልም። አንዴ ነበር ጠይቅ በና ወንድ ልጅ ና አንድ እቺ ብቻ መልስ አላስቸግር። አንድ ተናገር ቶሎ በል። ክብሪት አለ? እሺ አብር አታቴድም እንዴ? እሺ ነች እናንተም ብሎ ማገገም ገገማ